ዝምታ ሁል ጊዜ ወርቅ አይደለም። አንዳንዴ ማስጠንቀቂያ ደወል ነው። ብዙ ወላጆች ልጄ መናገር ጀምሮ ነበር፣ አሁን ግን ምንም ቃላት አያወጣም ወይም ከልጆች ጋር መጫወት አቁሟል ሲሉ ይደመጣል። ይህ የክህሎት መቀነስ ብቻ ሳይሆን ከፍተኛ ትኩረት የሚሻ የማስጠንቀቂያ ምልክት ሊሆን ይችላል። ስለዚህ ወላጆች እነዚህን 5 ምልክቶች በልጆቻችሁ ላይ ካያችሁ፣ በተለይ 5ኛው ከፍተኛ የማስጠንቀቂያ ምልክት ስለሆነ በአፋጣኝ ከባለሙያዎች ጋር በመነጋገር መፍትሄዎችን መፈለግ ይኖርባቸዋል። የመጀመሪያው የመግባባት ችሎታ መቀነስ ሲሆን አንድ ልጅ ቀደም ሲል ሊጠቀምባቸው የነበሩ ቃላትን ካቆመ ወይም የአይን ግንኙነት የሚሸሽ ከሆነ የመጀመሪያው ማስጠንቀቂያ ነው። ሁለተኛው የምልክት ቋንቋዎችን ማጣት፣ ቻው ቻው ማለት ወይም እጅ ዘርግቶ መጠቆም ካቆመ። ሶስተኛው ከማህበራዊ ግንኙነት መራቅ፣ ስሙ ሲጠራ ምላሽ ለመስጠትና ከሌሎች ልጆች ጋር ለመጫወት ፍላጎት ማጣት። አራተኛ ላይ ያለው ለስሜት ግብዓቶች የተለየ ምላሽ መስጠት ነው። ለድምፅ፣ ለብርሃን ወይም ለንክኪ ስሜታዊ መሆን ሲሆን፣ አምስተኛውንና መፍትሄዎቹ ምንድናቸው የሚለው ሐሳብ ላይ በደንብ ግልጽ በሆነ መንገድ እርግጠኛነት እንዲሰማን እና ከሀገራችን ሁኔታ አንጻር ምልክቶቹን በጥንቃቄ መመልከት እንድንችል ሰፋ ያለ ማብራሪያ በዩቲዩብ ቻናል ላይ ሰርቻለሁ። ባዮ ላይ ባለው ሊንክ ትሪ በመግባት ሰብስክራይብ እያደረጋችሁ መመልከት ትችላላችሁ። ይህ መረጃ ለብዙ ወላጆች ስለሚጠቅም ከ10 ጊዜ በላይ ኮፒ ሊንክ እያደረጋችሁ ምልክቶቹን የተለያዩ ልጆች ላይ አይታችሁ ወላጆቻቸውን ግን ማናገር ለከበዷችሁ ወላጆች ሼር በማድረግ የልጃቸውን ሕይወት ታደጉ። በዚህ ጉዳይ ላይ ሐሳባችሁን በኮሜንት እያካፈላችሁን ለዚህ አካውንት አዲስ ከሆናችሁ የፕላስ ምልክቷን በመጫን መረጃዎች ቀድመው እንዲደርሳችሁ አድርጉ። ስለተከታተላችሁኝ በጣም አመሰግናለሁ።